ወደ ታች ወደ ወንዙ በጣም እጅግ ድንጋይ ማውጫ ስካቬንጀር ስካቬጂንግ ስራ ነው የሚሰሩት። ዘፋኝ እዚህ ነው ያለችው ኢትዮጵያ። የኮሩ ናቸው። ጎጃሜዎች ሳይሆኑ አይቀሩም። መንገድ ይዘው ነው ከዛ ነው የመጣ ነው። ጥምዝምዝ ያለ ነው፣ እየተጥመዘመዘ ነው እንደ እባብ የሚወርደው። አሁን እየወረድን ነው ወደ ታች። አሁን ወደ ድልድዩ እየተጠጋን ነው። ወንዙን እየተጠጋን ነው። ይቅርታ ብለናል። ብቻ ጃምፑ መንገዱ ነው። ይቅርታ ምንም ማድረግ አንችልም። በፊት እንደዚህ ወርድ ነበር። ይሄ አዲስ መንገድ መሰለኝ። እንደዚህ አንወርድም። በዛ ነበር አቋርጠን። ይሄ አዲስ እየተሰራ ነው ብሎ ለሰራተኞች ለምናምን ካምፕ ነው የነበረው።
ጠባቂዎች ካምፕ ነበር ማገሪያ ልጅ የትም አትደርሱ ቸኩለን የትም አትደርሱ መኪናን መብዳት ደግሞ ብዙም ልዩነት አታመጣም ምንም ነገር አንዳንዴ ያሳፍረኛል እኔ እዛ ቸኩልና ስራ ለመግባት መኪናዎቹ ምናምን ገላምጠናቸው አልፈናቸው እንሄዳለን ሰዎቹን መብራት ላይ ይደርሱብንና ታፍራለህ ከዛ አይስበር አንገትህን ነው የምትከረክረው ይሄ ከባዱ ነው አባይ ዋናው ዝም ብሎ የቆመ ነገር ይመስላል በጣም ግፊት አለው ሰዎቹ በዚህ ነው እኮ ሱዳን ድረስ ግብጽ ድረስ ገቡ እኮ አስፋልቱ ላይ እያዝላታይ ከስራ ይዛለች አንቺ ሁለት ናቸው ግፊት አለው አልከኝ ዳቦ ነገር እንዴ አይ ነው ይወሩናል ኃይለኞች ናቸው ወደ ሰመራ ስትሄዳው አሉ አዋሽ እናለፍላል ወደ አፋር ክልል ወደ ጅቡቲ ሹፌር የተረፈው ምግብ በፌስታል ይዞ ነው የሚወጣው ይበትንላቸዋል አንዱ ይመጣል አንድ ቀን ነው የሚያነሳ አንዱ አይገመገቡም መቅመስ አለበት ግፊትማ ባይኖር ወዚህ ሜዳለ እንዴት አይቆምም አላየሁም ቪዲዮ ነጮቹ ግብጽ የገቡ በታንኳ እየነዱ በቢጫዋን በካኑ አባይ ገደል ያው ገና ቤት አለች ሳይድ ባይ ሳይድ እዛ ጠይቀን ፎቶ መነሳት ትችላለህ አለው ሴላዎች አሉ ፎቶ መነሳት ፈልጌ ነበር ወጥተን ኦኬ ጠይቃቸዋለሁ ታነሳኛለህ ከጎን ነው ወላው ጥሩ ነበር ያቆም ወይ እንትኑን የተቃጠለው ባሱን ማሳይ ነበር አለብናል ድረስ ያቺ ባለፈ 40 ምናምን የበላው እዚህ አካባቢ ነው ያለው ያልፈነ የመጣ ነው ከዚህ በደንብ ዋው ይሄን ብሪጅ ነው የምንወርደው አሁን አቀማመጡን ይወደድ አጥንኩኝ ይላል ያውቃሉ ማለት ነው ሰው አስለምዷቸው ነው መኪናውን እንዴት እንዳደረበታዩ ኳላ ይወዲ ሰማው እነሱ ብቻ ናቸው break down
ያውና አባይ አዲስ ጃፓኖች ይሰራል። አይቻለሁ በሲመራ በእንትን ነበረ በቪዲዮ። ኦኬ እንግዲህ እኔ ሚሌኒየም ዋው ሪኮርድ ቪዲዮ እየቀረጽ ካሉት አሁን እሺ ዞር ነካ ብቻ ነው ማደርገው አይደል? ነካ ሪከርድ አለኝ። ቀይ ብልጭ ብልጭ ትላለች። ፎቶ ደግሞ ታነሳኛለህ። እሱን ሪከርድ ነው ይጠፋል። እሺ ቴዲ ነው እንግዲህ አባይ ላይ ሆኖ ሀገር የሚያሳየኝ የአባይ ወንዝ አባይ ይህንን አልፎ ነው ወደ ሀገራችንን ጥሎ የሚሄደው። እንግዲህ ሲያው ትንሽ ይመስላል፣ ግን ኃይለኛ ግፊት ያለው ውሃ ነው። በጣም ደስ ይላል። ያ ትያየ አባይ ይሄን ትመስላለች ወደዚህ። እንዴት አያት አባይ? እንዴት አየው? ቃል የለኝም እንግዲህ መጀመሪያ ጊዜ በእግሬ ወርጄ እንደዚህ ለማየት ስላበቃኝ በጣም ነው ደስ ያለኝ። ኦኬ እድል ነው ይሄ። I have no word about it.